ዛሬ ስለ ቡና ወይ ስለ ሻይ አይደለም፣ ግን ስለ ትዝታው ነው፣ ስለነበረው ትዝታ ማለት ነው። በአንድ ወቅት አዲስ አበባ ላይ በጣም ጣፋጭ ኬክ የነበሩ በተለይ በአንድ ወቅት ስንል በዘጠናዎቹ ማለት ነው። በዘጠናዎቹ የነበሩ ጣፋጭ ኬክ ቤቶች የት ገቡ? አገኛቸው ይሆን? በዘጠናዎቹ ላይ አዲስ አበባ ውስጥ ያደገ ሰው የነበረ ሰው ልትጠይቁ ትችላላችሁ። እነዚህ ቦታዎች በቃ ዝም ብሎ ካፌ ብቻ ሻይ ቡና መባባያ ብቻ አልነበሩም። እዚህ ቦታ ላይ በጣም ብዙ ሰዎች ጓደኛሞች ተገናኝተዋል። ቤተሰቦች ልጆችን የልጆቻቸውን ልደት አክብረዋል። ፈርስት ዴት ብዙ ሰዎች እዚህ ቦታ ወጥተዋል። ብዙ የቢዝነስ አይዲያዎች እነዚህ ቦታዎች ላይ ቦርን ሆነዋል፣ ተወልደዋል። እና እነዚህ ካፌዎች የአዲስ አበባ አንዱ አካል ነበሩ፣ እንደ አንድ አካል ማለት ነው። በቃ የአዲስ አበባ ምርጥ ቦታዎች ነበሩ። እና አሁን ላይ ምን የት አሉ የት ይገኛሉ የሚለውን እስቲ እየሄድን ካገኘናቸው ሰየው ያለውን ሁኔታ እናያለን። አገኛቸው ይሆን ግን በጣም ነው የጓጓሁት። ያለና ኦሎምፒያ ነው። በ93 እኔ የምነግራችሁ ታሪክ በ93 በ94 95 92 አካባቢ የነበረ ትውስታ ነው። እዚህ አካባቢ ከነበሩት በጣም ምርጥ ኬክ ቤቶች አዲስ አበባ ላይ በጣም ፌመስ እና ታዋቂ ከነበሩ ኬክ ቤቶች መካከል አንዱ እዚህ አካባቢ የነበረው ኦሎምፒያ ጫፍ ላይ የነበረው ፐርፕል ካፌ ነው። ፐርፕል ካፌ እንደማያውቅ ከሆነ የለም። በሚያሳዝን ሁኔታ ሌላ የኬክ ግብአቶች መሸጫ ሌላ ሱቅ ሆኗል። ሰው እዚህ ጋር ነው። ከዚህ ሰው አይ ቲንክ አሁን መንገዱ ስለሰፋ ነው። ይሄ ሁሉ የካፌ መቀመጫ ነበር፣ ወንበር ነበር፣ በጣም ብዙ ሰው ነበረ። አይስክሬም ከዚህ ይገዛልን ነበረ። ዛሬ ግን እንደምታዩት ጀርባ ማንም የለም። ጀስት በጣም ተወዳጅ የነበረ ቤት ነበር እዚህ ጋር። ይሄ ሁሉ አይገኝም በዚህ ሰዓት። ሰው ነበረ፣ ከስተመር ነበር፣ ኬክ ቤት ፐርፕል ካፌ ነበር። ፐርፕል ካፌ አሁን የት እንደገባ አይዶን የለም ማለት ነው። እዚህ ዳኖ በሚል የኬክ መሸጫ ቦታ አለ። ይሄ ነበር እንግዲህ ይሄ ወደ ቦሌ ነው። ቦሌ እንዲያ ኦሎምፒያ ነው ኦልሬዲ። ከፐርፕል ካፌ ወደ ቀጣይ ኬክ ቤት ፍለጋ መስቀል ፍላወር ድረስ መተን ቅዱስ ያሬድን አለመሳለም ማለት በቃ አልመጣም ማለት ነው። መስቀል ፍላወር አሁን የምንገኘው ቅዱስ ያሬድ ቤተክርስቲያን። ያሬድ ካህኑ ዘመረ፣ ያሬድ ካህኑ ዘመረ፣ ዘመረ ያሬድ ዘመረ አምላክ ሁለተኛ መዳረሻችን ላይ ደርሰናል። እንዳያችሁት ግሎባል አካባቢ ነው ያሉት። የድሮ በቅሎ ቤት ያሉት በቅሎ ቤት አካባቢ መስቀል ፍላወር ጀምሮ አዲስ አበባ ላይ ሚሊፎኒ የሚባለውን ኬክ ትክክለኛ ጣም የምታገኙበት ሚሊፎኒ ኬክ ቤት እዚህ አካባቢ ነው። ሚሊፎኒ ኬክ ቤት ማሳያችሁ። ሚሊፎኒ ኬክ ቤት እንግዲህ ያው ትክክለኛ የሚሊፎኒ ጣዕም የምታገኙበት ምርጥ ኬክ አይስክሬም ይሸጥበት ቤት ነበር። ኬክ አይስክሬም ሁሉ ነገር እዚህ ቤት ይገዛል ነበር። አሁን ግን
የለም። ሌላ ኮፊ ቤት ተከፍቶበታል። ይሄ በረንዳ ነው። ቡና ጠጣ ገብተንና ዩኒፎርም የለም። ቡና ቤት ሆኗል ዛሬ። ዩኒፎርም ነው ማለት ዩኒፎርም ታውቅበት የነበረው ራሱ ዩኒፎርም ይባላል። ይሄ እንደዚህ ስትዞሩ ይሄ እንዳለ የምታዩት ቦታ በጠቅላላ የካፌ ወንበር ነበረበት እና በጣም ያበደ ኬክ ቤት ሚሊፎኒ፣ ትክክለኛ የሚሊፎኒ ጣዕም የሚገኝበት የዘጠናዎቹ ምርጥ ኬክ ቤት ነበር። ይሄ የምጠቅስላችሁ ሰዓት መች ነው መሰላችሁ? ወቅቱ ዓመተ ምህረቱ 93 94 92 አካባቢ እኛ ያኔ ፈልፈሎች ነበርን። እዚህ ጋር አይስክሪም ሲሸጥ እዚህ ጋር አይስክሪም ሲሸጥ አውቃለሁ። ኬክ ሲሸጥ ወደ ውስጥ እንደዚህ ቤት አለ። ሚሊፎኒ ኢዝ ጎን ብራዘር። ቤትን ታስታውሱታላችሁ? በቅሎ ቤት ምርጥ ሰፈራችን ሉቃስ መድኃኒት ጋር አውርደኝ ይባል ነበር። ላንቻ አለ አሁን አጎዳባ ሳደርስ ላንቻ ሉቃስ መድኃኒት ቤት የሚባል ነበር። ግሎባል ሆቴል የግሎባል ሆቴል ሄዷል። አንዳንዱ ከተማ ውስጥ ልክ እንደዚህ በቃ የጠፉ ቦታዎች አሉ። ምርጥ ምርጥ የሆኑ ግን የጠፉ በጣም የምንወዳቸው የወጣሁት የነበረው በዘጠናዎቹ በተለይ አዲስ አበባ ላይ የዘጠናዎቹ ልጆች የሆናችሁ በጣም የምታውቋቸውና ፌመስ የነበሩ ምርጥ ምርጥ ኬክ ቤቶችን ፍለጋ ነበረ። ዛሬስ አሉ ወይስ የት ሄደዋል የሚለውን ለማየት ነበረ። ግን ያው ሰንሴት ፀሐይ እየጠለቅ ፀሐይዋ ጠለቀች። ቀኑ አልበቃንም። ዛሬ ቀኑ ስላልበቃን ለሚቀጥለው ቀን ደግሞ ሁለቱን እንፈልጋለን። ዛሬ ሁለቱን አይተናል።